በ7.8 ሚሊዮን ብር የሚሸጠው አፓርትመንት የሚገኝበት ቦታ። ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች እንደምን አላችሁልኝ? በውጭም በሀገር ውስጥም ያላችሁ የዘወትር ተከታታዮች በያላችሁበት የከበረ ሰላምታ ይድረሳችሁ። ምናልባት ስለማታውቁኝ በረከት እባላለሁ። በአዲስ አበባ የቤት ሽያጭ ዙሪያ ላይ እንግዲህ እየሰራሁ እገኛለሁ። በዚህ ቻናል ላይ የተለያዩ ከቤት ጋር የተያዙ መረጃዎችን ወደ እናንተ እንደማደርስ ይታወቃል። ዛሬም በተለየት ባለ በቅናሽ ዋጋ የሚሸጥ አፓርትመንት ቤት ይዤላችሁ መጥቻለሁ። እንግዲህ ይህ አፓርትመንት ቤት የሚገኝበት ሎኬሽኑ ሪል ስቴት ዴቨሎፐሩ ማን ነው? የሚገነባበት ቦታስ የት ነው? እንዲሁም ደግሞ የግንባታ ሁኔታ ያለቀ ነው? በግንባታ ላይ ያለ ነው? በግንባታ ላይ ያለ ከሆነስ በስንት ዓመት የሚጠናቀቅ ነው? በምን አይነት ሁኔታ ነው የምንረከበው? ሪል 7.8 ሚሊዮን ብር ጠቅላላ ዋጋው ነው ወይስ ሌላ ወጪዎች አሉበት የሚለውን መረጃ ሙሉ መረጃ አብራችሁን እስከቆያችሁ ድረስ በዚህ ቪዲዮ የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ አይረሳ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ዛሬ ይዤላችሁ መጣሁት መረጃ በ7.8 ሚሊዮን ብር የሚሸጠው አፓርትመንት የሚገኝበት ቦታ መሀል ቦሌ ማተሚያ ከፖርቹጋል ኤምባሲ ጀርባ የሚገኝ በግንባታ ላይ የሚገኝ አፓርትመንት ነው። እንግዲህ በግንባታ ላይ ሲባል አብዛኛው ጊዜ ሰዎች ይፈራሉ። ለምን? አሁን ላይ ኢትዮጵያ ውስጥ ባለው የሪል ስቴት ግንባታ ሁኔታ በግንባታ ላይ የሚገኝ ሪል ስቴት ታማኒነት አብዛኛው ሪል ስቴቶች ታማኒነት አጥተዋል። ሰርቶ አያስረክበኝም የሚል ስጋትና ፍራቻ አለ። ግን ዛሬ የማሳያችሁ ማስተዋወቃችሁ ሪል ስቴት ዴቨሎፐር እንግዲህ በማርኬቱ ላይ ኦልሞስት ላለፉት 7 እና 8 ዓመታት እዚህ የቤት ማልማት ስራ ላይ የተሰማራ በሌሎችም ቢዝነሶች ተሰማርቶ ጥሩ ስምን ያተረፈ ነው። ፕራይም ሪል ስቴት ይባላል። ምናልባት ይህን ቪዲዮ የምታዩ ስለ ፕራይም ሪል ስቴት ሜቢ ሰምታችሁ ይሆናል፣ ወይም ደግሞ ከዚህ በፊት ሰርቶ ካስረከባቸው ቤቶች ገዝታችሁም ሊሆን ይችላል። እንግዲህ ፕራይም ሪል ስቴት ቦሌ ቡልቡላና ሀያት 49 ላይ G+7 አፓርትመንቶችን እንዲሁም ደግሞ እንደ ስሙ ፕራይም የሆነው ሎኬሽን ላይ ቦሌ ከስካይላይት ፊት ለፊት ላይ ደግሞ ባለ 14 ወለል አፓርታማ በፍሎር 4 ቤት ያሉትን በአንድ ዓመት ከ9 ወር አጠናቆ ኦልሬዲ አሁን ከ1 ወር ከ2 ወር በኋላ የሚያስረክበውን ፕሮጀክት የሰራ ካምፓኒ ነው። ከዛም ባሻገር ደግሞ ቦሌ ጃፓን ከጋንግናም ሬስቶራንት አጠገብ ላይ ደግሞ 7 ወር ውስጥ የተጀመረ አሁን ላይ 8ኛ ፍሎር ላይ የደረሰ በተመሳሳይ G+14 አፓርትመንትም እየገነባ ነው። እንግዲህ ያንን አፓርትመንት በ7 ወር ውስጥ አሁን ኦልሬዲ ወደ 8ኛ ፍሎር ላይ አድርሶት ኦልሬዲ ሽያጭም አጠናቅቆ ይገኛል። ዛሬ ግን እንግዲህ መግቢያ ላይ እንደነገርኳችሁ በ7.8 ሚሊዮን ብር የሚሸጠውን አፓርትመንት ደግሞ መሀል ቦሌ ማተሚያ ከፖርቹጋል ኤምባሲ ጀርባ ላይ እንግዲህ በመገንባት ለሽያጭ አውጥቶታል ማለት ነው። እንግዲህ ይሄ አፓርትመንት አሁን ላይ የሚገኝበት የግንባታ ሁኔታ የሾሪንግ ስራ ተጠናቆ የቁፋሮ ስራ ላይ ነው የሚገኘው። ይህም በተመሳሳይ G+15 በፍሎር 6 ቤቶች ያሉት አፓርትመንት ነው። እንግዲህ እዚህ አፓርትመንት ላይ የተለያዩ አሚኒቲዎችን ያሟላ ለመኪና ማቆሚያ 2 ቤዝመንት እንዲሁም ደግሞ ግራውንድ እና ፈርስት ፍሎሩን ጨምሮ የሪሴፕሽን አገልግሎት፣ የጂም አገልግሎት እንዲሁም ደግሞ የከርሰ ምድር ውሃ፣ ባካፕ ጀነሬተር፣ CCTV ካሜራ፣ የቆሻሻ ማስወገጃ፣ ፋየር አላርም እንዲሁም ደግሞ 15ኛ ላይ ለሀዘንም ለደስታም የሚሆን የመገልገያ ቴራስን አካቶ የሚገነባ አፓርትመንት ነው። እንግዲህ እዚህ አፓርትመንት ላይ ነዋሪዎች በሚፈልጉት የቤት ፈላጊዎች በሚፈልጉት የቤት አይነትና የካሬ አማራጭ ያቀረበ ሲሆን ከባለ 1 እስከ ባለ 3 መኝታ ከ77 ካሬ ጀምሮ ማግኘት ትችላላችሁ ማለት ነው። እንግዲህ ስለ ሰፈሩ ትንሽ የተወሰነ ነገር ስላችሁ ቦሌ ማተሚያ ማለት ኦልሞስት ከኤርፖርት የ5 ደቂቃ ርቀት ላይ የሚገኝ እንዲሁም ደግሞ ከተለያዩ የእምነት ተቋማት፣ የሆስፒታሎች፣ ትምህርት ቤቶች በቅርብ ርቀት በዙሪያው የሚገኝ እንዲሁም ደግሞ በብዛት ኤምባሲዎች የሚገኙበት አካባቢ ነው። ብዙ ጊዜ ቦሌ ላይ እንግዲህ ለኢንቨስትመንትም ለመኖሪያም ይመረጣል። ከነዛም መካከል ደግሞ ቦሌ ማተሚያ ደግሞ ብዙ ሰዎች ለኢንቨስትመንት ይመርጧታል። ምክንያቱም በቀን እንኳን በኤርቢኤንቢ ኦልሞስት ከ60 እስከ $70 የሚከራይበት ቦታ ስለሆነ ማለት ነው። በወር ደግሞ ሚኒመም በብር ከ80 ሺህ እስከ 100 ሺህ ብር ባለ 2 መኝታ ይከራያል ማለት ነው። ለኢንቨስትመንትም ለመኖርም የምታስቡ ሰዎች እንግዲህ ለኢንቨስትመንት ለምታስቡ ቆንጆ የሆነ ሪተርን የሚኖረው ለመኖር ደግሞ ለምታስቡ ደግሞ ደህንነቱ የተጠበቀ ሰላማዊ ለምትፈልጉት ነገር በቅርብ ርቀት
የምትኖሩበት አካባቢ ነው የሚሆነው ማለት ነው። እዚህ አፓርትመንት ላይ እንደነገርኳችሁ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶች አማራጭ አለ። ባለ 1 መኝታ በ77 ካሬ፣ ባለ 2 መኝታ በ98 እና በ109 ካሬ፣ ባለ 3 መኝታ ደግሞ በ126 ካሬ አማራጭ አለ ማለት ነው። እንግዲህ ቅድም ያልኳችሁ 7.8 ሚሊዮን ብር ባለ 2 መኝታው ካሽ ለሚከፍል ደንበኛ በ7.8 ሚሊዮን ብር፣ ባለ 1 መኝታውን ደግሞ ካሽ ለሚከፍል በ6.1 ሚሊዮን ብር፣ ባለ 3 መኝታውን ደግሞ በ10 ሚሊዮን ብር ቦሌ ማተሚያ ላይ ከፕራይም ሪል ስቴት ማግኘት ትችላላችሁ ማለት ነው። ከዛ በተረፈ ደግሞ በግንባታው ሂደት በ2 ዓመት ቀስ እያልኩ መክፈል እፈልጋለሁ ለምትሉ ደግሞ በካሬ በ100 ሺህ ብር ያ ማለት ባለ 1 መኝታ በ7.7 ሚሊዮን ብር፣ ባለ 2 መኝታ በ9.8 ሚሊዮን ብር፣ ባለ 3 መኝታ በ12 ሚሊዮን 600 ሺህ ብር የዚህን 20% ከፍላችሁ ቀሪውን ደግሞ በግንባታው ሂደት በ2 ዓመት ከፍላችሁ ቤታችሁ ስትረከቡ ክፍያውን የምታጠናቅቁበትም አማራጭም ስለቀረበ በሁለቱም አማራጭ መግዛት መጠቀም ትችላላችሁ ማለት ነው። እንግዲህ በአጠቃላይ ስለ አፓርትመንቱ ይህንን ይመስላል። ለበለጠ ደግሞ መረጃ አገር ውስጥም ያላችሁ በውጭም ያላችሁ ከስር በማስቀምጥላችሁ ስልኮች እንዲሁም ደግሞ በአካል እየመጣችሁ አካባቢውን ሳይቱን የግንባታውን ሂደት እያያችሁ ቤቶቹን የግል ማድረግ ትችላላችሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ ይህንን ይመስል ነበረ። ቀጣይ ደግሞ እዛው በአካል ሳይቱ ላይ ተገኝቼ ወደ እናንተ ሳይቱ ምን ይመስላል፣ አካባቢው ምን ይመስላል፣ አካባቢው ላይ ምን ነገሮች ፋሲሊቲዎች ኔበርሁዱ እንዴት ይመስላል የሚለውን የማደርሳችሁ ይሆናል። እስከ መጨረሻው አብራችሁን ስለቆያችሁ ስለተከታተላችሁኝ እጅግ ከልብ አድርጌ አመሰግናለሁ። ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር አድርጉላችሁ። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በረከት ነበር እናንተ ጋር የቆየሁት። እስከ መጨረሻው ከኔ ጋር ስለቆያችሁ አመሰግናለሁ። መልካም ጊዜ